ዛሬ እስኪ ከአንድ ሺህ ብር በላይ ሊሰሩበት የሚችሉ አንድ አሪፍ ቦት ላሳያቸው። እዚህ ጋር እንደምትመለከቱት $7 ማለት ነው ከ1200 ብር በላይ ሰርተናል። ይህን ገንዘብ ዊዝድሮው ላድርግና እንዴት አድርጋችሁ እንደምሰሩ ላሳያቸው። ባላንሳችን ነካለን በመጀመሪያ። ከዛ በመቀጠል እዚህ ጋር ፔአውት የምትለዋለች እሷን አንዴ ነካታለን ማለት ነው። ከዛ ፔአውት የምናደርግበት ሜትድ ይሰጠናል። ለጊዜው በላይት ኮይን ስለሆነ የምናወጣው ላይት ኮይን የሚለውን ነካዋለን። ከዛ በመቀጠል አድሬሳችን ይጠይቀናል ማለት ነው። ይህን አድሬስ ለምሳሌ እኔ በቢትጌት ላሳያቸው። ቀጥታ ወደ ቢትጌት አካውንት ሄድና እንደገባው ከላይ አድ ፈንድ የምትል በተን አለች። እሷን አንዴ ነካና ዲፖዚት ክሪፕቶ ለዋለው ማለት ነው። ከዛ በኋላ ሰርች ማድረጊያው ጋር ኤልቲሲ ብላችሁ ጽፉ ላይት ኮይን ልክ እንደዚህ ይመጣላችኋል። እሱን አንዴ ክሊክ ታደርጉትና የላይት ኮይን አድሬሳችሁን ኮፒ ታደርጋላችሁ። በመቀጠል ወደ ቦቱ ትመለሱና ፔስት በምታደርጉበት ሰዓት ፔአውት ሰክሰስፉሊ ብሎኛል። ከዛ ምንም ባልቆየ ጊዜ ውስጥ ፔአውት ሪኩዌስትድ ብሎኛል። ፔአውት ሰክሰስፉል ብሎናል ማለት ነው። እስኪ አሁን ባላንሳችን ደግሞ ይደን ቼክ እናድርገው። እንደምትመለከቱት ወደ ዋሌት ሄጄ ሪፍሬሽ በማድረግበት ሰዓት ቀጥታ ገብቷል ማለት ነው። ተቀበልነው ላይት ኮይን። አሁን ኮንቨርት እናድርገው። ክሊክ እናደርግና እዚህ ጋር ኮንቨርት የምትለው ዋጋ እንደገባን ወደ USDT በቀላሉ እንደዚህ አድርገን ኮንቨርት አድርገን ገንዘባችን መቀበል እንችላለን ማለት ነው። አሁን ደግሞ እንዴት አድርጋችሁ መስራት እንደምትችሉ ላሳያችሁ። ኦኬ፣ ስራውን ለመስራት ባዮ ላይ ያስቀመጥኩላችሁ ሊንክ ተነኩና ቀጥታ ወደ ቴሌግራም ይወስዳችኋል። እዚህ ጋር ጂሜል አካውንት በመክፈት የሚል ሊንክ አለ ያስቀመጥኩላችሁ። እሱን አንዴት ነኩና ቀጥታ ቦት እንደወሰዳችሁ ሬጂስተር ኒው ጂሜል ትሉታላችሁ። ከዛ በኋላ ስሙ ኢሜይሉና ፓስዋርዱ ይሰጣችኋል ማለት ነው። ይህን ይዘን መክፈት ነው። ከዛ በኋላ ወደ ጂሜል አካውንታችን እንሄዳለን። ጂሜል አፕ ገብተን ፕሮፋይላችን ነካና ከላይ አድ አካውንት ብለን እዚህ ጋር ጉግል እንለዋለን ማለት ነው። ከዛ ልክ እንደዚህ ይመጣላችኋል። ክሬት አካውንት የሚለው ትነኩና ፎር ፐርሰናል ዩዝ የሚለውን አንዴ ትነኩታላችሁ ማለት ነው። ከዛ በኋላ ስማችሁን ይጠይቃችኋል። ስም ቀደም ኮፒ ያደረግና ስላለች ስሙን እዚህ ጋር ልክ እንደዚህ ፔስት አድርገን ኔክስት እንለዋለን ማለት ነው። ከዛ በመቀጠል ይሄ ላስት ኔም አያስፈልግም። ዴት ኦፍ በርዝ ምናምን ይችላችሁ ይሄን በግምት መሙላት ይችላላችሁ፣ ችግር የለውም ማለት ነው። ከዛ ይሄን ካደረግን በኋላ ኢሜል ስለሆነ የሚጠይቀን ኢሜላችን ደግሞ ወደ ቦቱ በመሄድ ኮፒ አድርገን እንመጣና ያቺን ኢሜል ፔስት እናደርጋታለን። እቺኛዋን ኢሜል ማለት ነው። ኮፒ አድርገን እዚህ ጋር ፔስት ካደረግን በኋላ ከዛ ኔክስት እንለዋለን። በመቀጠል ደግሞ ፓስወርድ ይጠይቀናል። ፓስወርዱ ደግሞ ልክ ወደ ቦታው አሁን እንመለስና እዚህ ጋር ኮፒ አድርገናት እዚህ ጋር ደግሞ ፔስት እናደርግለታለን ማለት ነው። አሁን ጨርሰናል። አንድ የሚቀረን ነገር ደግሞ እንመለስና ወደ ቦቱ ደን የሚለውን ነካዋለን ማለት ነው። ከዛ በመቀጠል ሁለት አይነት ፕራይስ አለ 0.10 እና 0.09 የሚባል አለ። በጊዜው እኛው 0.9 የምትለው አንዴ ላሳያችሁ። እሷ አንዴ በመነኩበት ሰዓት ከስር ሪከቨሪ ኢሜል ይሰጣችኋል። ሪከቨሪ ኢሜሉን አንዴ እዚህ ጋር የምትመለከቱትን ኮፒ ታደርጉትና ቀጥታውን ወደ ጂሜላችሁ ሄድና አሁን የከፈታችሁበት ኢሜል ማለት ነው ፕሮፋይል ነክታችሁ ማኔጅ አካውንት የሚል አለ። እሱን አንዴት ነኩታላችሁ ማለት ነው። ከዛ ልክ እንደዚህ መጣላችሁ ሳይን ኢን ሴኩሪቲ የሚለውን አንዴት ነኩና ሪከቨሪ ኢሜል እንፈልጋለን። ስክሮል ዝቅ ታረጓትና እዚህ ጋር ሪከቨሪ ኢሜል እንትላለች አድ የምትል ነካና ሪከቨሪ ያመጣ ነው ፔስት እናደርግለታለን ማለት ነው። አሁን ወደ ቦታው በመሄድ ጨርሰናል። ብራችን መቀበል ነው ማለት ነው። 0.09 የምትለው አንዴ ክሊክ በምናደርግበት ሰዓት ቀጥታ ባላንሳችን ላይ ብሩ አድ ያደርግልናል ማለት ነው። እና ከስር ሆልድ የሚለው ደግሞ ያን ያክል ግራ ይበላችሁ ከ3 ቀን በኋላ ወደ ባላንሳቸው አድ ያደርጉላችኋል መስራታችሁን ካረጋገጡ በኋላ ማለት ነው። ከዛ የመጨረሻ እንደምናደርገው ነገር ወደ ስልካችሁ ሴቲንግ ትገቡና አካውንት የሚለው ጋር ነክታችሁ ጉግል ላይ ትገቡና አሁን ክሬት ያደረጋችሁት አካውንት ሪሙቭ ማድረግ ነው ማለት ነው፣ መደለት ነው። እናንተ ምንም አያስጨንቃችሁም። እንደዚህ አድርጋችሁ ገንዘባችሁን መስራት ይችላልላችሁ ማለት ነው። ያልገባችሁ ነገር ካለ ኮሜንት ላይ አሳውቁኝ።